ብዙ ሰዎች ሳምሰንግ ስልካቸው ላይ የማይጠቀሙት ነገር ግን እጅግ በጣም ጠቃሚ የሆነ ምርጥ ነገር ላሳያችሁ። ከዚህ ጋር በተያያዘ የቪዲዮ መጨረሻ ላይ የምነግራችሁ ጠቃሚ የሆነ ነገር ስላለ ቪዲዮን እስከ መጨረሻው ማየታችሁንም እንዳትረሱ። ቪዲዮን ላይክ አድርጉ፣ እንዲሁም ቻናሉን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። በመጀመሪያ ወደ ሳምሰንግ ጋለሪ አፕሊኬሽናችሁ ትገቡና ሜኑ የሚለውን አማራጭ ከነካችሁ በኋላ ሴቲንግ የሚለውን አማራጭ ትነካላችሁ። በመቀጠል እንደዚህ ሲመጣላችሁ ወደ ታች ትወርዱና ጋለሪ ላብ የሚለውን ትነካላችሁ። እንደዚህ ብዙ ዝርዝሮች ይመጣላችኋል። ከሚመጣላችሁ አማራጭ ይሄንን ፕራይቬት አልበም የሚለውን ኦን ታረጉታላችሁ። እዚህ ጋር ጋለሪ ላብ የሚለው አማራጭ ካልመጣላችሁ አባውት ጋለሪ የሚለውን ትነኩና እዚህ ጋር ልክ እንደዚህ ደጋግማችሁ በፍጥነት በምትነኩበት ሰዓት ጋለሪ ላብ ይከፈትላችኋል። ኢኔብልድ ሲላችሁ ከዚህ ባክትሉና ወደ ላይ ሳብ ስታረጉት ጋለሪ ላብ የሚለውን ታገኛላችሁ ማለት ነው። ስለዚህ ፕራይቬት አልበም የሚለውን እኔ አሁን ባሳየኋችሁ መልኩ ኦን ካደረጋችሁት በኋላ እኔ እንደማረገው ልክ እንደዚህ የጋለሪ አፕሊኬሽናችሁን ትዘጉትና መልሳችሁ ትከፍቱታላችሁ። በመቀጠል ስልካችሁ ላይ ማንም ሰው እንዲያቀባችሁ ወይም እንዲያይባችሁ የማትፈልጓቸውን ፎቶዎችና ቪዲዮዎች ትመርጣላችሁ። ከመረጣችሁ በኋላ እዚህ ጋር ከስር ሞር የሚለውን አማራጭ ስትነኩ ብዙ ምርጫ ይመጣላችኋል። ከዛ ውስጥ ሙቭ ቱ ፕራይቬት አልበም የሚል ይመጣላችኋል። እሱን ትነካላችሁ። ሌሎች ሰዎች እንዲያዩባችሁ የማትፈልጓቸውን ፎቶዎችና ቪዲዮዎች ልክ እንደዚህ አድርጋችሁ ፕራይቬት አልበም ውስጥ መደበቅ ትችላላችሁ ማለት ነው። እናንተ ማየት ስትፈልጉ ሜኑ የሚለውን አማራጭ ትነኩና ፕራይቬት አልበም የሚል ይመጣላችኋል። እሱን በምትነኩበት ሰዓት የስልካችሁን አሻራ ወይም ደግሞ ፓተርን እንድታስገቡ ይጠይቃችኋል። ስለዚህ መክፈት የምትችሉት እናንተ ብቻ ናችሁ ማለት ነው። የስልካችሁን አሻራ ተጠቅማችሁ ወይም ደግሞ ፓተርናችሁን ተጠቅማችሁ በመክፈት እናንተ ብቻ ማየት ትችላላችሁ ማለት ነው። ሌሎች ሰዎች ግን እዚህ ውስጥ ገብተው ማየት አይችሉም። ስለዚህ በቀላሉ እንደዚህ አድርጋችሁ መጠቀም ትችላላችሁ። የቪዲዮ መግቢያ ላይ መጨረሻ ላይ የምነግራችሁ ነገር አለ ብያችሁ ነበር ከዚህ ጋር የተያያዘ። እሱም ምንድነው? ይሄ አገልግሎት ሁሉም የሳምሰንግ ስልኮች ላይ ላይሰራ ይችላል። ነገር ግን አብዛኞቹ ሳምሰንግ ስልኮች ላይ ይሄ አገልግሎት ይሰራል። ስልካችሁ ይሄን አገልግሎት የሚሰራ ሆኖ ምናልባት ደግሞ ሶፍትዌር አፕዴት ደርሷችሁ ምናልባት አፕዴት ሳታደርጉት ከሆነ ያልመጣላችሁ ቼክ አድርጉና አፕዴት ከተለቀቀላችሁ ስልካችሁን አፕዴት አድርጋችሁ ሞክሩት። ያልገባችሁ ማንኛውም ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።